አምላኬ ሆይ ኃጢአቴን ይቅር በለኝ እያለ ይውልና ይቅርታ ማለት ምን ማለት ነው ስትለው በተሰበረ ሲኒ ላይ ቡና እንደ መቅዳት ነው ይልሃል በድፍረት። አየ የሰው ልጅ ራስ ወዳድ መሆኑን የምታውቀው ንጹህ ምህረት ከላይ ይጠይቃል፣ ቆሻሻ ምህረት ለሌሎች ያደርጋል። አየ ምን ያለ ራስ ወዳድ እንደሆንን። አንድ ጊዜ የአምላክን ስልጣን ብንወስድ ምድር ምን ልትሆን ትችላለች? አየ ይቅርታ ማለት በተሰበረ ሲኒ ላይ ቡና መቅዳት ሳይሆን ሲኒውን እንደ አዲስ መፍጠር ማለት ነው። ይሄ ነው እኔ የማውቀው የይቅርታ ትርጉም ይሄ ነው። ይህንን እስካልተረዳ ድረስ አምላክን ይቅርታ አትጠይቅ። ምክንያቱም ይቅር ያለ ነው ይቅርታ የሚደረግለት። አልስቅም።